አላህ አለ። አላህ ፈጥሮሃል። የፈጠረ ለዒባዳ ነው። ይሄ ዒባዳ በትክክል ስትሰራው ምንድነው የሚያደርገህ? ኢላ መን አተላህ ቢቀልቢን ልብን ንጹህ ያደርገዋል። ከውስጥ ንጹህ ትሆናለህ። ወይዘኪህም የሚለው በሊላሁ ይዘኪ መን የሻ። አሁን እንደ ረመዳን ማለት ነው። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። ይሄ የመጀመሪያው ትእዛዝ ነው። ከምግብ ከውሃ ከሴት ከለከለ። ሰውነቱ ግን ውጤቱም እንደሆነ ውጤቱ ከምን ጋር የተያዘ ሆነ? ከነፍስያ ጋር የተያዘ ሆነ። ለዐለኩም ተተቁን። طيب አንተን ተቂይ የሚያደርግ ወደ እንትኑ እንመለስ፣ ወደ አቀማመጡ። ይህን ሰውነትን የፈጠረልህ አላህ ነው አይደለ? አንተ ራስህ መፍጠር ትችላለህ? ሰው ቆመ። طيب አንተ ራስህን መፍጠር ይህን ሰውነት መፍጠር ትችላለህ? طيب ይህን ሰውነት ከጭቃ ነው እንደዚህ እንዲቀሳቀስ ያደረገው ምንድን ነው? ውስጥ የገባችው የአላህ ሩህ ስላለች ነው። ሩህና ጀሰድ ሲገናኝ ምን ተፈጠረ? ነፍስ የምትባለው ተፈጠረች። ለዚህ ነው ቁርአን መጀመሪያ ላይ ሲናገር፣ ቁርአን ብትከፍት ስለ አደም አፈጣጠር ሲናገር ሩህን ነው የሚጠቀመው፣ ነፍስን አይደለም። ስትሞት ግን ነፍስን ነው። ያ አየቱሃን ነፍሱል ሙጥመኢና፣ የዛ አይነት ነፍስያ እንድትሆን አላህ በአንተና በአላህ መካከል ያለው ቋንቋ ሳይኮሎጂካል ነው፣ ነፍስያ ጋር ነው፣ ከሩህ ጋር የተያዘ ነው። አላህን የምናገኘውም በሩህ ነው። በጀሰድ ይገኛል አላህ አይገኝም። በጀሰድ እንኳን መላእክት ጂንም አይገኝም። እዚህ ከእሳት የተፈጠረው እኛን የሚመስለው ፍጡር ማለት ነው።